ኃጢአት ብሰራስ ነው የምትሉት? ወገኖቼ ለእግዚአብሔር ክብር የሚመጥን ምን ጽድቅ ይኖረናል እዚህ ምድር ላይ? እንኳን እኛ ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ ምዕራፍ 15 ላይ። ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል። ኃጢአትን እንደ ውሃ የምንጠጣ እኛማ ቸርነቱን ደጅ መጥሚያ ነው ንስሐ፣ ምሕረቱን መለማመጫ ነው ንስሐ። ክጄህ አይደለም ተታልዬ ነው ጌታዬ ማያ ነው። ጠልቼህ አይደለም ደክሞኝ ነው ደጅ መጥሚያ ነው። ምንድነው ዟሪ ገጽ ምክንያት የምናቀርበው ወገኖቼ? ምንድነው ምክንያታችን? ምንድነው ምክንያታችን? ሕይወት ምክንያቷ ልብሴ ትላለች። ልብሷ ደጅ ቆሞላችሁ ደግሞስ ታጥቤያለሁ እንዴት አድፋለሁ አትልም? እስኪ እንታዘባት በሞቴ ወገኖቼ። ደጇ ያለው እኮ ከስጋዋም ከነፍሷም ከህሊናዋም ኃጢአት ደሙን በማፍሰስ ስጋውን በመቁረስ ለማንጻት የቆመው እኮ ነው። እሷስ ለስጋዊ ድፈት ተጨነቀችላችሁ። አታሳዝን? የሚያነጻት ደጅ ቆሞ ሌላ ማንጻ እንዴት ታሳዝናለች? እሱ ከሰማይ ሰማያት ይወረደላት ሲሆን እሷ ካልጋ ላይ መውረድ አቃታት። ምን ተውንለት ክርስቲያኖች? እሱ ይህን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ቢያንስ እዚህ ከመጣ ምን ተውንለት? ምን እንተውለታል? ፍቅር እኮ መተውን የሚወድ የሚያፈቅር እኮ የሚተወው ነገር አለ ስለሚወደውና ስለሚያፈቅረው። ምን መተው ለመድ? ምን ተውክለት? ጫት ተውክለት? ቁማር ተውክለት? ምን ተውክለት? በትዳር ተወሰንክለት? በልጅነት ሚስት ጸናህለት? ምን ተውክለት? ታማኝ ወቅ የሰዎች ወስዳ ዕዳ አለብህ? ምን ተውክለት? መተው ነው ያልፈለገችው እሷ። አታሳዝን? መተው አልፈለገ። ምቾቷንም ጌታዋንም ነው የፈለገችው። አሁን ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። እስኪ በሉ ለተፈጠረበት ዓላማ በሉ። ምን ማድረግ አለበት? መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት ነው። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም። ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር ነው። ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት ነው። ሰው ለሆነበት ምክንያት ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? አረ በሞቴ ንገሩኝ። ሁላችሁ ተናገሩ እንጂ ማንን ለመምሰል ነው? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው? መንፈሳውያን። እስኪ በሉ መንፈሳውያን በሉ። ማንን ስንመስል? በጣም